can say pray genemies. Hallelujah መንፈስ ቅዱስ እናመሰግናለን ከፍ እናደርጋለን Hallelujah ጀነሜ ክራላ ባጃና ማሰረ ጀነሜስ ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ይሁን Hallelujah Hallelujah በጌታ በኢየሱስ ክርስቶስ ስም ስልጣን ጸልየናል Hallelujah ጀነሜ ክራላ ባዳላ ማሰረ ጀነሜስ Hallelujah Hallelujah እግዚአብሔር በውስጥ ያስቀመጠው ነገር ትንሽ ነገር እስቲ እላችሁና እጸልያለሁ ቅባት ስለ ቅባት አንዳንድ ነገር ማለት ፈልጋለሁ የእግዚአብሔር ቅባት Hallelujah ኢየሱስ ክርስቶስ ጌታ ነው ያለ እግዚአብሔር ቅባት ማገልገል አይቻልም ያለ እግዚአብሔር መንፈስ ያለ መንፈስ ቅዱስ ቅባት እግዚአብሔርን ማገልገል አይቻልም አሸናፊ ክርስቲያን ህይወት በመኖር ጌታን ማስከበር የሚቻለው በመንፈስ ቅዱስ ኃይል ብቻ መንፈስ ቅዱስ ከኛ ጋር ሊኖር ይገባል ወገኖች ያለ መንፈስ ቅዱስ ማገልገል አይቻልም ስለዚህ የእግዚአብሔር ቅባት የሆነ መንፈስ ቅዱስ ከኛ ጋር ሊሆን ይገባል ማለት ነው ኢየሱስ ክርስቶስ ጌታ ነው እግዚአብሔርን በሕይወቱ ሊያስከብር ጌታን ያገለግለው በመንፈስ ቅዱስ ቅባት ነበር ኢየሱስ ክርስቶስ ጌታ ነው እግዚአብሔርን በሕይወቱ ሊያስከብር የሚፈልግ ሰው ሁሉ ማወቅ የሚገባው መሰረታዊ ቁም ነገር ሃሌሉያ የእግዚአብሔርን ቅባት ነው ዳዊት ጌታን ያገለገለው በመንፈስ ቅዱስ ቅባት ነው በነቢያትና በሐዋርያት ጌታ ሊጠቀም የቻለው በስጋ የተለዩ ሰዎች ስለነበሩ ሳይሆን መንፈስ ቅዱስ በመንፈስ ቅዱስ ለማገልገል ራሳቸውን ስለሰጡ ብቻ ነበር ስለዚህ መንፈስ ቅዱስ ዋነኛ ነው ማለት ነው ለአገልግሎታችን ከምንም ነገር በላይ የመንፈስ ቅዱስን መገኘት የመንፈስ ቅዱስን አብሮነት ያስፈልገናል ማለት ነው የመንፈስ ቅዱስ ቅባት ያስፈልገናል ማለት ነው ኢየሱስ ጌታ ክብር ለጌታ ጌታ ኢየሱስ ክርስቶስ ወደ አገልግሎት ከመግባቱ በፊት በመንፈስ ቅዱስ ኃይል እንደተዘጋጀ በሉቃስ ምዕራፍ 3 እና 4 ውስጥ በግልጽ ተጽፏል ወደ አገልግሎት ከመግባቱ በፊት ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ሃሌሉያ እንደተቀበለ ይናገራል በሉቃስ 3:21 እስከ 22 እንደሚል ቃል አለ ሉቃስ መጽሐፍ ላይ ምዕራፍ 3 ኢየሱስ ጌታ ነው ከአንድ ጀምሮ እንደሚል ቃል አለ ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ ሲጸልይም ሰማይ ተከፈተ በመንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ የምወድ ልጄ አንተ ነህ ባንተ ደስ ይለኛል የሚል ድምጽ ከሰማይ መጣ አያችሁ መንፈስ ቅዱስ በላዩ ላይ ምን አለ ወረደበት ይላል መንፈስ ቅዱስን ተቀበለ ሰማይ ተከፍቶ የመንፈስ ቅዱስ ኃይል በሱ ላይ ወረደ ማለት ሃሌሉያ ክብር ለጌታ ስለዚህ በአገልግሎታችን የእግዚአብሔር ቅባት መንፈስ ቅዱስ በእኛ ላይ ሊኖር ይገባል ማለት ነው ኢየሱስ ክርስቶስ ጌታ ሌላው እዚህ ሉቃስ 4:1 ላይ እንደሚል ቃል አለ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል በመንፈስም ወደ ምድረ በዳ ተመርቶ ያለ ይናገራል ማለት ነው ስለዚህ መንፈስ ቅዱስ ምን አድርጎ ተሞልቶ ይላል ኢየሱስ ክርስቶስ ጌታ ክብር ለጌታ ይሁን ስለዚህ ወገኖቼ የመንፈስ ቅዱስ አብሮነት ያስፈልገናል ማለት ነው ለአገልግሎታችን የመንፈስ ቅዱስ ኃይል ያስፈልገናል ማለት ነው አንድ ሰው ወደ አገልግሎቱ ከመግባቱ በፊት እነኚህ ነገሮች በህይወቱ ላይ ሊሆኑ ይገባል ማለት ነው ግጠኛ መሆን ይገባዋል ማለት ነው በዚህ በሉቃስ 4:18 ላይ እንደሚል ቃል አለ ኢየሱስ ክርስቶስ ጌታ ነው
የነብዩ የኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ እንደሚል ቃል አነበበ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ! ክብር ለጌታ ይሁን። ዳዊት ንጉስ ከመሆኑ በፊት የእግዚአብሔር ቅባት ነው ወደሱ የመጣው። ስለዚህ ያለ መንፈስ ቅዱስ ቅባት ምንም አይነት አገልግሎት መስጠት እንደማይችል ዳዊት ምን ብሎ ነበር? ተረድቶ ነበር ይላል። ስለዚህ እንደዚህ የሚል ቃል ተናገረ። ከፊታ ትጣልቅ ጠኔላ አያችሁ። ስለዚህ የእግዚአብሔር ቅባት የእግዚአብሔር መንፈስ በህይወታችን ውስጥ ለአገልግሎታችን ያስፈልገናል ማለት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ። እዚህ ሁለተኛ ነገሥት 2:9 ላይ እንደዚህ የሚል ቃል አለ። ሃሌሉያ! 2:9 ላይ ክብር ለጌታ ይሁን። ዛትራጃናማስ ሃሌሉያ! ክብር ለጌታ ይሁን። ኤልያስን እንደዚህ ያለው ኤልሳ መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለው። ኢየሱስ ጌታ ነው። ክብር ለጌታ። በእግዚአብሔር ኃይል በመንፈስ ቅዱስ ቅባት ስር ሆኖ ለጌታ መኖርና ማገልገል የእግዚአብሔር ልጆች ሁሉ ምኞት መሆን ይገባዋል። አያችሁ፣ በእግዚአብሔር ቅባት ስር ሆኖ ማገልገል። ስለዚህ የእግዚአብሔር ቅባት ለአገልግሎታችን ወሳኝ ነው ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ! እግዚአብሔር የሚያከብረው ምኞታችንን አይደለም፣ ውሳኔያችንን። ስለተመኘን የሚሆን ነገር የለም። እግዚአብሔር ለማገልገል ውሳኔ ያስፈልጋል። ኢየሱስ ጌታ ነው። እውነተኛ ፍላጎት ካለን የሚያስፈልገውን ዋጋ ከፍሎ ይፈልግንበት ለመድረስ እንችላለን ማለት ነው። ዋጋ ስለሚያስከፍል ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ! ስለዚህ እግዚአብሔርን ስናገለግል በመንፈስ ማገልገል አለብን ማለት ነው። በቅባት ማገልገል አለብን ማለት ነው። የእግዚአብሔር መንፈስ በእኛ ላይ እንዲሆን ያስፈልጋል ማለት ነው። ምክንያቱም ያለሱ ምንም ነገር ማድረግ ስለማንችል። ኢየሱስ ጌታ ነው። ክብር ለጌታ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ መጽሐፍ ሲናገር ኤልሳ የእግዚአብሔር ሰው ኤልያስ መጥቶ መጎናጸፊያውን ሲጥልበት አንድ ነገር ነው ያለው። የተቀበለውን ነገር ያለማመንታት እንደተቀበለ መጽሐፍ ይናገራል። እዚህ አንደኛ ነገሥት 1:20 ላይ እንደሚል ቃል አለ። ኢየሱስ ጌታ ነው። አንደኛ ነገሥት 19:20 ሃሌሉያ! 19:20 ክብር ለጌታ ይሁን። አሁንም ጌታዬ ንጉሥ ሆይ ካንተ በኋላ በጌታዬ በንጉሥ ዙፋን ላይ የሚቀመጡን ትነግራኝ ዘንድ ኢየሱስ ጌታ ነው። ሃሌሉያ! ይቅርታ፣ አንደኛ ነገሥት 19:20 ላይ እንደሚል ቃል አለ። በሬዎቹንም ተወ፣ ከኤልያስም በኋላ ሮጠ፣ አባቴንና እናቴን ሰማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌሃለሁ አለው። ከእርሱም ዘንድ ተመልሶ 2 በሬዎቹን ወስዶ አረዳቸው፣ ስጋቸውንም በበሬዎች ዕቃ
ቀቀለው ለህዝቡ ሰጣቸው በሉም እርሱም ተነስቶ ኤልያስን ተከትሎ ያገለግለው ነበር ይላል አያችሁ ለመጣው የእግዚአብሔር ቅባት ምንድነው ያደረገው ያለምንም ማመንታት ምን አደረገ ይላል ጥሪውን ተቀበለ ይላል አያችሁ እግዚአብሔር ወደናንተ ሲመጣ ላገልግሎት ሲለያችሁ መንፈስ ቅዱስ ወደናንተ ሲመጣ ምንን ይፈልጋል ማለት ነው ጥሪውን ተቀበላችሁ ያለ ማመንታት እንድትቀበሉ ይፈልጋል ማለት ነው ኢየሱስ ክርስቶስ ጌታ ክብር ለጌታ ይሁን ሌላው ያደረገው ነገር ጥሪውን ለይቶ እንዳወቀ ነው መጽሐፍ የሚናገር ኤልያስ በኤልሳ ላይ መጓነጫውን በጣለበት ጊዜ እግዚአብሔር ለነብይነት እንደመረጠው አውቆ ጥሪውን ተቀበለ ይላል አያችሁ የተጠራችሁበትን ጥሪ ለይቶ ማወቅ አንደኛው ነገር ነው ማለት ነው ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ይሁን ዛሬ አንድ ሰው ይጠራል ሃሌሉያ ዛሬ አንድ ሰው በቅባት ይለያል ዛሬ አንድ ሰው ላይ የእግዚአብሔር ቅባት ይወድቃል ኢየሱስ ጌታ ነው ክብር ለጌታ ይሁን ሃሌሉያ ኢየሱስ ክርስቶስ ጌታ ነው ሌላው የቀድሞውን ኑሮ እንደተወ ነው እግዚአብሔር ቃል የሚናገር ምክንያቱም ቅባቱ ከመጣበት በኋላ ምንድነው ያደረገው ገበሬ ነበረ 12 ጥማድ በሬዎች ነበሩት እነሱን አርዶ ለህዝቡ ሰጥቶ ምንድነው ያደረገው ኤልያስን ተከተለ ትላንት ገበሬ ነበር አሁን ደግሞ የእግዚአብሔርን ቅባት ተቀብሎ አገልጋይ ለመሆን ራሱን ለየ ማለት ነው ኢየሱስ ጌታ ነው ስለዚህ ቅባት ሲመጣ ይለይሃል ማለት ነው ቅባት ሲመጣ ይለይሻል ማለት ነው ልዩነትን ያደርጋል ማለት ነው ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ይሁን ሃሌሉያ 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 ክብር ለጌታ ይሁን ኢየሱስ ክርስቶስ ጌታ ነው ስለዚህ የእግዚአብሔር ቅባት ሲመጣ ምን ያደርጋል ማለት ነው ልዩነትን ያደርጋል ማለት ነው ህይወትን ይቀይራል ማለት ነው ሃሌሉያ ክብር ለጌታ ይሁን ትናንትና የነበረውን የህይወት ልምምድ አፍጥቶት ዛሬ ምንን የሚያደርገው ጌታን የሚያገለግል ኢየሱስ ጌታ ክብር ለጌታ ስለዚህ ወገኖች የእግዚአብሔር ቅባት ወሳኝነት አለው ተራውን ሰው ከተራ ቦታ አውጥቶ የከበረ ስፍራ ላይ የሚያስቀምጠው የእግዚአብሔር ቅባት ዳዊት እረኛ ነበር ዳዊት በቤተሰቦቹ በወንድሞቹ በእናት በአባቱ የተረሳ ሰው ነበር የተተወ ሰው ነበር ነገር ግን የእግዚአብሔር ቅባት ሲመጣ ከተራ ቦታ አንስቶ ሃሌሉያ ሃሌሉያ እስራኤልን የሚመራ ንጉስ አድርጎ እንዳስቀመጠው የእግዚአብሔር ቃል ይናገራል ስለዚህ ወገኖች የእግዚአብሔር ቅባት ወሳኝነት አለ ለአገልግሎት ከማለታችን በፊት ዋንኛው የእግዚአብሔር ቅባት ወደኛ እንዲመጣ ያስፈልጋል ማለት ነው ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ዛሬ ልዩነትን የሚያደርግ የእግዚአብሔር ቅባት በእናንተ ላይ ይመጣል ማንነታችሁን የሚቀይር ህይወታችሁን የሚቀይር አናናራችሁን የሚቀይር የእግዚአብሔር ቅባት ወደ እናንተ ይመጣል ቅባት ይለያል ሃሌሉያ ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ያመነ ሰው አንድ ዛሬ የእግዚአብሔር ቅባት ወደኔ ይመጣል ይላል ልዩነትን የሚያደርግ ካለሽበት ነገር የሚያወጣ ካለታሽበት ነገር የሚፈታ የእግዚአብሔር ቅባት ሃሌሉያ ኢየሱስ ክርስቶስ ጌታ ለአገልግሎት የሚያይ የእግዚአብሔር ቅባት ኢየሱስ ክርስቶስ ጌታ ክብር ለጌታ ሃሌሉያ ዛሬ ልዩነትን የሚያደርግ ቅባት ወደ እናንተ ይመጣል በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ሃሌሉያ ሃሌሉያ ኢየሱስ ክርስቶስ ጌታ ነው ጄኔ ፋትራ ላባዳላ ማሴሪ ጄኔሜስ ሃሌሉያ ቅባት በእኔ ላይ ይመጣል በሉት የእግዚአብሔር ቅባት በእኔ ላይ ይመጣል በሉት
ኢየሱስ ክርስቶስ ጌታ ነው። ሌላው መስዋዕትን አቀረበ ነው የሚለው እዚህ አንደኛ ነገሥት 19:21 ላይ ኤልሳ ጌታ ለተለየ አገልግሎት እንደጠራው በተረዳ ጊዜ ያርስባቸው ነበሩትን በሬ ለእግዚአብሔር መስዋዕት አድርጎ አቀረባቸው። አያችሁ ልክ እንደዚህ ቅባት ለማገልገል ከሚያስፈልጉት ነገሮች አንዱ አስቀድመን ራሳችንና ያለንን ሁሉ መስዋዕት አድርገን ለእግዚአብሔር ማቅረብ ነው። አያችሁ ያለንን ነገር መስዋዕት እንድናደርግለት ይፈጋል ቅባት። ኢየሱስ ክርስቶስ ጌታ ነው። ለሱ ሃሌሉያ ልንለይለት ይገባል። ለተጠራነው ጥሪ ልዩ ልንሆንለት ይገባል። ልንለይለት ይገባል ወገኖች። ለቅባቱ ልንለይ ይገባል። ትላንት ከነበርነው ህይወት፣ ትላንት ከነበርነው አስተሳሰብ፣ ትላንት ከነበርነው የህይወት አመለካከት ልንለወጥ ይገባል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቅባት ወደኛ ሲመጣ ልዩነትን ያደርጋል ማለት ነው። ሃሌሉያ ሃሌሉያ። ስለዚህ ቅባት ጊዜ ይፈልጋል። ዳዊት ገና በረኝነት በብላቴናነት ሳለ ነበር የተቀባው። ነገር ግን ወደ ትክክለኛው የህይወት ስርዓት እስኪደርስ ድረስ የሄደበት መንገድ አለ። እግዚአብሔር በምድረ በዳ ከድብና ከአንበሳ ጋር እያታገለው ምን ያደርገው ነበር? ጦረኛ ያደርገው ነበር፣ ያስተምረው ነበር። ያ እዛ ቦታ ላይ ያለፈበት የህይወት መንገድ እስራኤልን ለመምራትና ለማስተዳደር ንጉስ በሆነበት ጊዜ ምን ሆኖ ተጠቀመው? ልምድ ሆኖ ነው የጠቀመው። ትምህርት ሆኖ ነው የጠቀመው። ስለዚህ የምናልፍበት መንገድ ሃሌሉያ የምንሄድበት መንገድ እየኖርነው ያለው ህይወት ለነገ ህይወታችን ምንድነው? መሰረት ነው ማለት ነው። ቅባቱ አለ። አዎ ሃሌሉያ። አሁን ላይገለጥ ይችላል። አሁን ላይታይ ይችላል። በሙሉነት ላይገለጥ ይችላል። ነገር ግን የሆነ ቀን ሃሌሉያ በሙሉነት ምን ሊሆን ይችላል? ይታያል ማለት ነው። ይገለጣል ማለት ነው። ስለዚህ ዛሬ እግዚአብሔር ጠርቷችሁ፣ እግዚአብሔር መርጧችሁ፣ ተነግሯችሁ፣ ትንቢት ሰምታችሁ ሃሌሉያ እግዚአብሔር ታገለግላላችሁ ተብላችሁ እግዚአብሔር ቅባት በእናንተ ላይ አለ ተብላችሁ ሰምታችሁ ነገር ግን ወደዛ ማንነት ወደዛ መገለጥ ያልደረሳችሁ ካላችሁ እነግራችኋለሁ። ሃሌሉያ እግዚአብሔር በጊዜው ይገልጣችኋል። እግዚአብሔር በጊዜው ይገልጣችኋል። አሁን የምታልፉበት እየተማራችሁ ያላችሁበት ውጣ ውረድ ምድረ በዳ ለነገ ኃላፊነታችሁ መሰረት እንዲሆናችሁ ነገ በሙላት እግዚአብሔርን በብቃት እንድታገለግሉት ነው። ሃሌሉያ ክብር ለጌታ ይሁን። ስለዚህ ተመርጬ ተጠርቼ ተቀብቼ ነገር ግን እያላችሁ ያላችሁ ብትሆኑ እግዚአብሔር በጊዜና በሰዓቱ ይገልጣችኋል። ለምን አያችሁ? ዳዊት እንደተቀባ አይደለም እስራኤልን ለመምራት ንጉስ ይሆን። ብዙ ሰልፍና ብዙ ጦርነት አሳልፏል። በብዙ መንገድ ሄዷል። አያችሁ? ብዙ የህይወት ውጣ ውረድ ገጥሞታል። ያስጨነቀኝ ለመልካም ሆነልኝ ያለው ለዚህ ነው። አያችሁ? የምታልፉበት መንገድ፣ የምትሄዱበት መንገድ፣ የምትወርዱበት መንገድ በህይወታችሁ የገጠማችሁ ያለው ነገር ለመልካም ነው። ለመልካም ነው። አንድ ሰው ለመልካም ነው ይበልስ። ምድረ በዳ ነው ያላችሁት ለመልካም ነው። በሆነ የህይወት ስርዓት ውስጥ ነው ያላችሁት ለመልካም ነው። የሆነ የማይመች ነገር አለ ለመልካም ነው። ኢየሱስ ጌታ ነው። ለመልካም ነው። እግዚአብሔር ነጋችሁን ስላየ ነው። ነጋችሁን ስለተመለከተ ኢየሱስ ጌታ ነው። ነጋችሁ ያማረ እንዲሆን በቀላሉ መንገድ ላይ እንዳትቀሩ ነው።
አያችሁ ሙሉ ማንነት እንዲኖራችሁ ሙሉ ብቃት እንዲኖራችሁ እየተሰራችሁ ያላችሁበት የህይወት መንገድ ነው ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ሃሌሉያ ኤልሳ ከኤልያስ ኋላ እየተከተለ ረጅም ጊዜ ቆይቷል የኤልያስ እንደውም የኤልያስ እጅ አስታጣቢ እየተባለ ነበር የሚጠራው ሰምሽን ነበር አያችሁ ሰምሽን ነበር እግዚአብሔር በዛ ውስጥ እንዲማር የፈለገው ነገር ስለነበር ነው እንዲረዳው የፈለገው ነገር ስለነበር ነው እንደጠራው ማውጣት ይችላል ግን ማየት መማር ማወቅ ያለበት ነገር ስለነበር ነው ከነብዩ ኤልሳ ኋላ እንዲከተል ያደረገ ኢየሱስ ጌታ ነው ክብር ለጌታ ይሁን አያችሁ የምትሄዱበት መንገድ የምታልፉበት መንገድ ለመልካም ነው ለበጎ ነው ለነገ ብቃት ነው ለነገ ጥንካሬ ነው አያችሁ ክርስትና አልጋ ባልጋ አይደለም ክርስትና በዋጋ ነው ዋጋ ያስከፍላል ወገኖች በዋጋ ነው በብዙ ዋጋ ጋር ነው እኛ ጋር ይደረሰው በብዙ ዋጋ ተከፍሎበት ኢየሱስ ከፍሎበታል አባቶች ከፍለውበታል ዝም ብሎ አይደለም እኛ ጋር ይመጣው አያችሁ ስለዚህ የምናልፍበት መንገድ የምንሄድበት መንገድ ለመልካም ነው ለክብር ነው ለታላቅነት ነው ኢየሱስ ጌታ ነው ነጋችሁ ያማረ እንዲሆን ነጋችሁ የተዋበ እንዲሆን ነጋችሁ የከፍታ እንዲሆን ኢየሱስ ጌታ ነው ክብር ለጌታ ይሁን አያችሁ በብዙ መከራና በብዙ ስቃይ በብዙ አያችሁ ወደኛ ይመጣል ኢየሱስ በብዙ ዋጋ ከፍሎበታል አያችሁ ክብር ለጌታ ስለዚህ የምናልፍበት መንገድ ለህይወታችን መሰረት ነው ለህይወታችን አቅም ነው ጉልበት ነው ስለዚህ የምታልፉበትን መንገድ ለበጎ እንደሆነ ማየት አለባችሁ ማመን አለባችሁ ነጋችሁ ያማረ እንዲሆን ነጋችሁ የተዋበ እንዲሆን አያችሁ ነጋችሁ የድል እንዲሆን ነጋችሁ የተሻለ እንዲሆን የብዙ አይነት ሰዎችን ባህሪ የብዙ አይነት ሰዎች ህይወት ልታዩ ትችላላችሁ ብዙ አይነት ሰዎች በህይወታችሁ ሊወጡ ይችላል በመሰሩበት ቦታ በጣም ብዙ የተለያየ ካራክተር ያላቸው ሰዎች ይሄ ሰው ነው እንዴ እስከምትሉ ድረስ የእውነት የሰው ፍጡር ነው እንዴ እስከምትሉ ድረስ ሊያጋጥሟችሁ ይችላል አያችሁ ሊያጋጥሟችሁ ይችላል የዛሬው ይሄ ህይወት ለነገ ሃሌሉያ ነገ ኃላፊነት ሲሰጣችሁ ጌታ ነገ ትውልድ እንድትመሩ ነገ ትውልድ እንድታስተዳድሩ ነገ ለትውልድ እንድትራሩ አያችሁ እንድትራሩ ኢየሱስ ጌታ ነው እንድትራሩ አያችሁ የምታልፉበት መንገድ ጨካኝ ሰው ሊያጋጥማችሁ ይሄውነ ከሰው ዘር ተፈጥሯል ብላችሁ ልትሉ ትችላላችሁ መሰሩበት ቦታ ነገር ግን ይሄ የምታልፉበት ህይወት ለነገ ኢየሱስ ጌታ ነው ጌታን ለምታገለግሉበት የጌታን ጥሪ ሰምታችሁ ለምትቀበሉበት ህይወት መሰረት እንዲሆናችሁ ያድናል ኢየሱስ ክብር ለጌታ ይሁን ስለዚህ ያስጨነቀኝ ለመልካም አያችሁ ዳዊት በብዙ ጭንቅ ውስጥ ነው
ዝም ብሎ አይደለም የእስራኤል ንጉስ ይሆናል ቀባቱን ከተቀባ በኋላ ብዙ የሄደበት መንገድ አለ ሳውል ሲያሳድደው ነው ሲያንከራትተው ነበር ብዙ መከራ ደርሶበት ሊገለው ነበር ያቸው በዚህ ውስጥ ነገር ሁሉ አልፎ ግን ሃሌሉያ ዳዊት የእስራኤል ንጉስ ሆነ ነጋችሁ ለክብር ነጋችሁ ለታላቅነት ነጋችሁ ለምስጋና ሃሌሉያ እስቲ ሁሉ ሰው ይናገር ነገዬ ለክብር ነው ነገዬ ለምስጋና ነው ማለት ሃሌሉያ ነጋችሁ ላይ ቆማችሁ ታመሰግናላችሁ ነጋችሁ ላይ ቆማችሁ ጌታን ታከብራላችሁ ሃሌሉያ ክብር ለጌታ ይሁን